ሰላም ጤና ይስጥልኝ። እንደምን አመሻችሁ። ስለ ደህንነት ምንነትን ወንጌላውያን አማኞች ዘንድ የሚነሱ ሁለት ሀሳቦች አርሚኒዝም እና ካልቪኒዝም እንደሚባሉ እና የካልቪኒዝም ሀሳቦች እንደሚባሉ ባለፈው ፕሮግራማችን ላይ አይተናል። የካልቪኒዝሞች 5 ነጥቦች ምን እንደሆኑ እንድትከታተሉኝ እጋብዛችኋለሁ። አርሚኒዝሞች 5 ነጥብ የሰው ነፃ ፍቃድ ችሎታ ሰዎች ወይንም ፍሪ ዊል ኦር አቢሊቲ እምነት ለማግኘት የሰዎች ነፃ ፍቃድ ያስፈልጋል ይላሉ። ሁሉ በእግዚአብሔር ጸጋ የንስሐ ጥሪ ተደርጎላቸው እንዲመለሱ እንዲያምኑ ተጠርተዋል። እግዚአብሔር ቢረዳቸው ከፍቃድ ውጪ ግን አያስገድዳቸውም። የሰው ዘላለማዊ ፍጻሜ ነው። ፍቃዱን እንደመጠቀሙ ይወሰናል። ሰው ፍቃድ ለኃጢአተኛ ባህሪ ተገዥና ባሪያ አይደለም። ኃጢአተኛ ያለው ጉልበት ወይንም አቅም በእግዚአብሔር መንፈስ ጋር ተስማምቶ ዳግመኛ መወለድ ወይንም ለአዲስ ፍጥረት መሆን ወይንም በእግዚአብሔር ጸጋ ተቃውሞ አክፋፍቶ መጥፋት ነው። አዲስ ልደት የሚቀድም ነው። ሰው ለደህንነት የሚያደርገው አስተዋጽኦ እምነት ብቻ። የጠፋ ኃጢአተኛ የእግዚአብሔር መንፈስ እርዳታ ቢያስፈልገውም አምኖ ለመገኘት የግድ አስቀድሞ በመንፈስ ቅዱስ ዳግመኛ መወለድ አለበት። ኃጢአተኛ ለእግዚአብሔር ቅድሚያ የሚያቀርበው ስጦታ እምነት ነው ይላሉ። ይሄ የመጀመሪያ የአርሚኒዝሞች ሀሳብ ነው። ሁለተኛ በሁኔታ የተደገፈ ምርጫ ወይንም ኮንዲሽናል ኤሌክሽን። አስቀድሞ ከዓለም መፈጠር በፊት የተወሰኑ ግለሰቦችን ለደህንነት እግዚአብሔር ቢመርጥም ይህ የሆነው በቀዳሚ እውቀቱ የትኞቹ ለጥሪ ተገቢ ምላሽ እንደሚሰጡ በማየት ነው። የመረጣቸው ሰዎች በራሳቸው ነፃ ምርጫ በወንጌል እንደሚድኑ ቅድመ እውቀት ፎር ኖሌጅ ስለነበረው ነው። ምርጫው የሚወሰነው በሰው እርምጃ ነው። በሰዎች ውስጥ አስቀድሞ እግዚአብሔር እምነትን ሲያይ ምርጫው ይወሰናል። ማመን ለደህንነት ለመመረጥ ወሳኝ ጉዳይ ነው። ይህም በሰው እጅ ያለ አማራጭ ነው። ሰዎች በነፃ ፈቃዳቸው ሲመረጡ እግዚአብሔርም እነሱን ይመርጣል። የደህንነት ዋናው እርምጃ ኃጢአተኛው ክርስቶስን መምረጡ ላይ እንጂ እግዚአብሔር ኃጢአተኛውን መምረጡ አይደለም ይላል። ኤፌሶን 1 ከቁጥር 4 እስከ 7 ያለውን ሀሳብ ይናገራሉ። ሶስተኛ የፍጥረት ሁሉ ጥቅል ስርየት ወይንም አንሊሚትድ አንቶኖሜት። የክርስቶስ ቤዛነት ሁሉን የሚያድን ቢሆንም ሁሉም ሰው እንደሚድን ግን ተግባራዊ ማረጋገጫ አይሰጥም። ክርስቶስ ለሁሉ ቢሞትም የሚያድኑት ግን በእርሱ የሚያምኑት ብቻ ናቸው። እግዚአብሔር ኃጢአተኛን ይቅር ለማለት የሚያስችል ኃይል ኃጢአተኛን በክርስቶስ አምኖ ንስሐ ሲገባ ብቻ ነው። ሁለተኛ ጴጥሮስ ቁጥር 9 ወይንም ኢሳይያስ 65:2 ሮሜ 10:21ን ይጠቅሳሉ። ሰዎች የደህንነት ጸጋ ሊያንጸራሩ ወይንም ሊቃወሙ ይችላሉ። በወንጌል ውጫዊ ጥሪ ሊያገኙ ሁሉ መንፈስ ቅዱስ ውስጣዊ ጥሪ የሚያቀርበውን ደህንነት ኃጢአተኝነት እንዲመጣ ለማስቻል ነው። ሰው ግን ነፃ ምርጫ ፍቃድ አለው። ደህንነት ጥሪ እምቢ ሊል ይችላል። በእምነት በፊት መንፈስ ቅዱስ ለኃጢአተኛ አዲስ ልደትን አይሰጥም። የሰው ከፍተኛ አስተዋጽኦ የሆነው እምነት ቀድሞ ሲገኝ አዲስ ልደት ይመጣል። የሰው ነፃ ፍቃድ እምቢተኛ ሲሆን የክርስቶስ የማዳን ሥራ መንፈስ ቅዱስ እንዳይፈጸም ያግደዋል። መንፈስ ቅዱስ ሕይወትን የሚሰጠው ኃጢአተኛን በጎ ምላሽ እስከሰጠ ድረስ ብቻ ነው ይላሉ። አምስተኛ ከጸጋ መውደቅ። አምኖ የዳነ ሰው እምነቱን እስካልጠበቀ ድረስ ደህንነቱ ላይ ይችላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 20፣ አንደኛ ጢሞቴዎስ ምዕራፍ 1:19። በዚህኛው ርዕስ ላይ አርሚኖች የተለያየ አቋም አላቸው። አንዳንዶች የጠፋ ሰው ድሮም ያልዳነ ሊሆን ይችላል ሲሉ፣ ሌሎች ደግሞ አንድ የዳነ ዓለም አይጠፋም ይላሉ። አርሚኖች ራሱ የተለያየ አስተሳሰብ አላቸው። በአርሚኒስቶች አመለካከት መሰረት ደህንነት በእግዚአብሔር አነሳሽነት በሰው ድርሻ ተቀባይነት ጥምር ድርሻ የሚከናወን ነው ይላሉ። የሰው ፍቃድ ወሳኝ ድርሻ አለው። ደህንነት
በደህንነት ውሳኔ ውስጥ እግዚአብሔር ሳይሆን ሰው ማን ወደ ደህንነት ስጦታ ተቀባይነት እንደሚመጣ ወሳኝነት አለው። ስለዚህ እነዚህን ሀሳቦች የተለያዩ አመለካከቶች በልበ ሰፊነት እየተነጻጸሩ የሚነቡ ስለሆኑ የሚሻለውን ሀሳብ ለማግኘት ከመጽሐፍ ቅዱስ ጋር በማገናዘብ ቢጠና ጥሩ ነው። አመለካከቶቹ ብዙም የጋራ ነጥቦች ቢኖራቸውም የሚለዩዋቸው አተረጓጎሞች አሉ። ኃጢአት አሉታዊ ተጽዕኖ በደህንነት በአዳኙ ቢያምኑ በኃጢአተኞች የጉዳት መጠን ለደህንነት አፈጻጸም ላይ ልዩነት አሏቸው። ለምሳሌ ካልቪኒዝሞች አቋም በእግዚአብሔር ድርሻ ላይ ሲያተኩሩ፣ አርሚኖች ደግሞ የሰዶ ድርሻ ላይ ያተኩራሉ እና እነዚህን ሀሳቦች ለደህንነት በሚመች መልኩ እግዚአብሔር እንደረዳን እያነበብን መጨረሻው ድረስ ደህንነታችንን እንድንፈጽም ይሁን። እግዚአብሔር ባላችሁበት ጌታ ይባርካችሁ። በሌላ ፕሮግራም እስከምንገናኝ ሰላም ነው።